ሰላም ሰላም ተማሪዎች እንኳን ወደ ኢሊቬት አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል በልዩነት ለፍሬሽ ተማሪዎች ፍሬሽማን ኮርስ ቱቶሪያል እየሰጠን እንገኛለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። በዚህ ዩቲዩብ ቻናል ከኔ ጋር ማቴማቲክስ ፎር ናቹራል ሳይንስ የሚለውን ኮርስ አብረን እንቀጥላለን። በዚህ ቪዲዮ ቻፕተር 1 ፕሪፖዚሽናል ሎጂክ ኤንድ ሴት ቲዮሪ የሚለውን ለማየት እንሞክራለን። እሺ ቻፕተር 1 ፕሪፖዚሽን ሎጂክ ኤንድ ሴት ቲዮሪ ይላል። ከኦብጀክቲቭ እንጀምራለን። አፍተር ኮምፕሊቲንግ ዚስ ሴሽን ይህንን ፕሪፖዚሽን ሎጂክን ከተማርን በኋላ ምን መረዳት አለብን፣ ምን ማወቅ አለብን የሚሉት 7 ነጥቦች እዚህ ጋር አሉ። እነዚህን 7 ነጥቦች ይህን ትምህርት ከተማርን በኋላ ማወቅ ይኖርብናል ማለት ነው። የመጀመሪያው አይደንቲፋይ ዘ ዲፍረንስ ቢትዊን ፕሪፖዚሽን ኤንድ ሰንተንስ ነው። የፕሪፖዚሽን እና የሰንተንስ ልዩነት በሚገባ ጠንቀቅ ማወቅ ይኖርብናል። ዲስክራይብ ዘ 5 ሎጂክ ኮኔክቲቪቲስ ዲተርማይን ዘ ትሩዝ ቫሊዩ ኦፍ ፕሪፖዚሽን ዩዚንግ ዘ ሩል ኦፍ ሎጂካል ኮኔክቲቪቲስ። እነዚህ አጠቃላይ 7 ፖይንቶች መረዳት ይኖርብናል ማለት ነው። እያንዳንዱን ቅደም ተከተል እናያለን። የመጀመሪያው ዴፊኒሽን ኤንድ ኤግዛምፕልስ ኦፍ ፕሪፖዚሽን የሚለው እናያለን። እዚህ ጋር ያሉትን ኤግዛምፕሎች ከማየታችን በፊት ፕሪፖዚሽን ምንድን ነው፣ ከሰንቴንስስ ምንድን ነው የሚለየው የሚለውን መጀመሪያ ማየት ይኖርብናል። መጀመሪያ ሰንተንስ ማለት ምን ማለት ነው የሚለውን ስናይ ሰንተንስ ማለት ኤኒ ግሩፕ ኦፍ ወርድ ማለት ነው። ማንኛውም ግሩፕ ኦፍ ወርድ ሰንተንስ ብለን እንጠራዋለን። ላይክ ኩዌስችን ሊሆን ይችላል፣ ኤክስክላሜሽን ሊሆን ይችላል፣ ወይም ደግሞ ኮማንድ ሊሆን ይችላል። እነዚህን ሁሉ ሰንተንስ ብለን እንጠራቸዋለን። ፕሪፖዚሽን ማለት ደግሞ ስፔሻል ታይፕ ኦፍ ሰንተንስ ሆኖ which has truth value ያለው ሰንተንስ ከሆነ ፕሪፖዚሽን እንለዋለን። truth value means either true or false ልንለው የምንችለው ሁለቱንም ያልሆነ ግን ሰንተንሱን አንብበን ይሄ truth value true ነው፣ truth value ደግሞ false ነው ልንል የምንችለው ሰንተንስ ፕሪፖዚሽን ይባላል። ለምሳሌ የመጀመሪያዎቹ ሶስቱን ኤ ቢ ሲን ካየን የመጀመሪያው ትሩ ኢዝ አን ኢቨን ነምበር ይላል። የዚህ ትሩዝ ቫሊዩ ትሩ ነው፣ ሁለት ኢቨን ነምበር ነው፣ ስለዚህ ፕሪፖዚሽን ነው ማለት ነው። ትሪያንግል ሃዝ ፎር ሳይድ ይላል። ይሄ ትሩዝ ቫሊዩ ፎልስ ነው። ትሪያንግል 3 ሳይዶች ናቸው ያሉ፣ ስለዚህ ፕሪፖዚሽን ነው። አትሌት ኃይሌ ገብረስላሴ ዌይትድ 45 ኪሎ ግራም ዌን ሂ ዋዝ 20 years old ይላል። ይህንን ግዴታ በጊዜው መገኘት አይጠበቅብንም፣ ወይም ደግሞ ግዴታ ትሩዝ ቫሊዩን ማወቅ አይጠበቅብንም። ፕሪፖዚሽንን ሰንተንስን ፕሪፖዚሽን ነው ለማለት ትሩ ወይም ደግሞ ፎልስ ቫሊዩ የሚኖረው ከሆነ ፕሪፖዚሽን ይሆናል ማለት ነው። ስለዚህ የኛውም ፕሪፖዚሽን ነው። ሜይ ጋድ ብለስ ዩ የሚለውን ይህንን ትሩዝ ቫሊዩ የለውም፣ ትሩ ወይም ፎልስ ልንለው አንችልም፣ ስለዚህ ፕሪፖዚሽን አይደለም ማለት ነው። ጊቭ ሚ ዳት ቡክ የሚለው ይህም ትሩዝ ቫሊዩ የለውም፣ ስለዚህ ፕሪፖዚሽን ልንለው አንችልም። ዋት ኢዝ ዩር ኔም ኩዌስችን፣ እዚህ ያየናቸው ኩዌስችን፣ ኮማንድ እና ኤክስክላሜሽን የሚባሉት እነዚህ ሶስቱም ፕሪፖዚሽን ሊሆኑ አይችሉም፣ ምክንያቱም ትሩዝ ቫሊዩ የላቸውም። አይዘር ትሩ ወይም ፎልስ ልንላቸው አንችልም ማለት ነው። ፕሪፖዚሽን ስለዚህ ፕሪፖዚሽን ኦር ስቴትመንት ኢዝ አ ሴንተንስ which has a truth value either true or false but not both የሚለው ዴፊኒሽን እስካሁን ያወራነው ነው ማለት ነው። እሺ ከዚህ እዚህ ጋር ያሉት ኤግዛምፕሎች እዚህ ጋር ያሉት የሚያወሩት እዚህ ጋር ስላለው ኤግዛምፕል ነው ሙሉ። እሺ the above definition doesn't mean we have always know what the truth value is ያልነው እዚህ ጋር አትሌት ኃይሌ ገብረስላሴ weighted 45 ኪሎ ግራም when he was 20 years old ለሚለው ኤግዛምፕል ነው። ሁልጊዜም ግዴታ ትሩዝ ቫሊዩን ማወቅ አይጠበቅብንም። ያ ስቴትመንት ወይም ያ ሰንተንስ ትሩዝ ቫሊዩ አለው እንዳለው ካወቅን ትሩ ይሁን ፎልስ ይሁን ማረጋገጥ አይጠበቅብንም፣ ፕሪፖዚሽን ማለት እንችላለን። ለምሳሌ the 1000 digits in the decimal expansions of pi is 7 ይላል። ፓይን ዴሲማል ኤክስፓንድ ስናደርገው 1000ኛው ዲጂት 7 ይሁን ምን አይነት ቁጥር ይሁን አናቅም፣ ግን 1000ኛው ዲጂት የሆነ ቁጥር እንደሆነ እናውቃለን። 7 ላይሆን ይችላል፣ 7 ሊሆንም ይችላል። ስለዚህ whether the truth value true ይሁን ፎልስ ይሁን ከሁለት አንዱ እንደሆነ እናውቃለን ማለት ነው። ስለዚህ ግዴታ ትሩ ነው ወይም ደግሞ ፎልስ ነው የሚለውን ቫልዩ ግዴታ ማወቅ ላይ ይጠበቅብን ይችላል። አንዳንድ እንደዚህ አይነት ኬዞች ሊኖሩ ስለሚችሉ ይህም
ትሩዝ ቫሊዩ ወይ ትሩ ወይ ፎልስ ስለሚሆን ፕሪፖዚሽን መሆን ይችላል ማለት ነው። እሺ ከዚህ በመቀጠል ሎጂካል ኮኔክቲቭስን እናያለን። እሺ ሎጂካል ኮኔክቲቭስ ምን ማለት ነው ከሚለውን ጀምር። 5 አይነት ሎጂካል ኮኔክቲቮች አሉ። ኖት፣ ኤንድ፣ ኦር፣ ኢፍ ደን ኤንድ ኢፍ ኤንድ ኦንሊ ኢፍ የሚባሉ የእነዚህ ጥቅማቸው ኮኔክት ማድረግ ነው። አንድን ፕሪፖዚሽን ወይም ስቴትመንት ከሌላኛው ስቴትመንት ወይም ፕሪፖዚሽን ጋር ኮኔክት ማድረግ ነው። ኮምፓውንድ ፕሪፖዚሽኖችን ፎርም ማድረግ ነው። እነዚህን ኮኔክቲቮች በመጠቀም ከዚህ በኋላ አብዛኛውን ጊዜ የምናገኛቸው እነዚህን ስለሆነ እዚህ ላይ በደንብ ጊዜያችን ገለን እንማራለን ማለት ነው። የመጀመሪያው ኤንድ የምንለው ነው። ሁለት ስቴትመንቶች ወይም ፕሪፖዚሽኖች በኤንድ ኮኔክቲቭ ሲያያዙ ፎርም የሚያደርጉት ፕሪፖዚሽን ሎጂካል ኮንጀንክሽን ይባላል። ሁለት ፕሪፖዚሽኖች በኤንድ ስቴትመንት ሲያያዙ ሎጂካል ኮንጀንክሽንን እናገኛለን ማለት ነው። ስናነብም ፒ ኤንድ ኪው ወይም ደግሞ ፒ ኮንጀንክሽን ኪው እያለን ማንበብ እንችላለን ማለት ነው። ፒ ኤንድ ኪው ከዚህ በኋላ ላሉትም ስለሆነ በኤንድም በኦርም በኖትም እነዚህ ፒ ወይም ኪው ብለን የምንሰይማቸው ፕሪፖዚሽኖች ልክ እንደ ኮምፖነንት ሆነው ያገለግላሉ ማለት ነው። ለዛ ለኮንጀንክሽኑ ሊሆን ይችላል፣ ለዲስጀንክሽኑ ሊሆን ይችላል። ፒ ኤንድ ኪው ኮምፖነንት ናቸው ማለት ነው። ትሩዝ ቫሊዩ ጋር ስንመጣ በኮንጀንክሽን ወይም ደግሞ በኤንድ ኮኔክቲቭ ጊዜ ትሩዝ ቫሊዩ ትሩ ልናገኝ የምንችለው ኦንሊ ፒ ኤንድ ኪው ትሩ ከሆኑ ብቻ ነው። ፒ ፕሪፖዚሽንም ኪው ፕሪፖዚሽንም ትሩዝ ቫሊያቸው ትሩ ከሆነ የኮንጀንክሽኑ ትሩዝ ቫሊዩ ትሩ ይሆናል ማለት ነው። አዘርዋይስ ግን ፒ ትሩ ሆኖ ኪው ፎልስ ከሆነ የምናገኘው ትሩዝ ቫሊዩ ፎልስ ነው የሚሆነው። ሌሎቹም ፒ ፎልስ ሆኖ ኪው ትሩ ሆኖ የምናገኘው ኮንጀንክሽን ወይም ደግሞ ፒ ኤንድ ኪው ትሩዝ ቫሊዩ ፎልስ ነው የሚሆነው። ፎልስም ሲሆን ፎልስ ነው የሚሆነው። እነዚህ ነገሮች በደንብ ለማየት ሞክሩ። የመጀመሪያውን ከያዛችሁ ይበቃል። ፒ ኤንድ ኪው ትሩ የሚመጣው ምንጊዜም ፒም ኪውም ትሩ ከሆነ ብቻ ነው። አዘርዋይስ ግን ፎልስ ነው የሚሆነው። በየትኛውም ሁኔታ ፎልስ ነው የሚሆነው ማለት ነው። እሺ ሁለተኛው ወይም ደግሞ ኤግዛምፕሉን አይተን እንሂድ። እዚሁ ላይ ኮንሲደር ደ ፎሎዊንግ ፕሪፖዚሽን 3 ፕሪፖዚሽኖች ተሰጥተውናል። ፒ ኪው እና አር የሚባሉ ፕሪፖዚሽኖች ተሰጥተውናል። ፒ ፕሪፖዚሽን ምን ይላል? 3 ኢዝ አን ኦድ ነምበር ይላል። ትሩዝ ቫሊዩ ትሩ ነው፣ ምክንያቱም 3 ኢዝ ኦድ ነምበር ስለሆነ። ኪው 27 ኢዝ ኤ ፕራይም ነምበር ይላል። 27 ኢዝ ኖት ኤ ፕራይም ነምበር፣ ስለዚህ ትሩዝ ቫሊዩ ፎልስ ነው ማለት ነው። አዲስ አበባ ኢዝ ኤ ካፒታል ሲቲ ኦፍ ኢትዮጵያ፣ ይሄ ትሩዝ ቫሊዩ ትሩ ነው። የነዚህን ትሩዝ ቫሊዩ ካወቅን አሁን የምንሰራው ፒ ኤንድ ኪውን እንሰራለን፣ ፒ ኤንድ አርን እንሰራለን ማለት ነው። ኤንድ ኮኔክቲቭ ምንን ፎርም ያደርጋል ብለናል? ኮንጀንክሽንን። ስለዚህ ፒ ከኪው ጋር ያለውን ኮንጀንክሽን፣ ፒ ከአር ጋር ያለውን ኮንጀንክሽን እንሰራለን። ስለዚህ ፒ ማለት 3 ኢዝ አን ኦድ ነምበር የሚለው ፒ ፕሪፖዚሽን ነው። በማን አገናኘ ነው? በኤንድ ኤንድ ኮኔክቲቭን ተጠቅመን 27 ኢዝ ኤ ፕራይም ነምበር ይላል። እዚህ ጋር ደግሞ የኪው ፕሪፖዚሽን ቫሊዩ ይሄኛው 27 ኢዝ ኤ ፕራይም ነምበር የሚለውን አመጣን። ስለዚህ 3 ኢዝ አን ኦድ ነምበር ኤንድ 27 ኢዝ ኤ ፕራይም ነምበር ይላል። 3 ኢዝ አን ኦድ ነምበር የሚለው ትሩዝ ቫሊዩ ትሩ ነው። 27 ኢዝ ኤ ፕራይም ነምበር የሚለው ትሩዝ ቫሊዩ ፎልስ ነው። በኮንጀንክሽን ኬዝ ወይም ደግሞ በኤንድ ኮኔክቲቭ ኬዝ ጊዜ ትሩ ሊሆን የሚችለው ትሩዝ ቫሊዩ ሁለቱም ፒም ኪውም ትሩ ከሆኑ ነው። ይሄ ደግሞ ትሩዝ ቫሊዩ ትሩ እና ፎልስን በኤንድ የምናያይዝ ከሆነ ትሩዝ ቫሊዩአችን ምን ይሆናል? ፎልስ ይሆናል ማለት ነው። ለዚህ ነው እዚህ ጋር ፒ ኤንድ ኪው ትሩዝ ቫሊዩ ፎልስ የመጣው። እሺ ፒ ኤንድ አር ጋር እንሂድ። 3 ኢዝ አን ኦድ ነምበር ኤንድ የአር ፕሪፖዚሽን ምንድን ነው? አዲስ አበባ ኢዝ ኤ ካፒታል ሲቲ ኦፍ ኢትዮጵያ የሚለው የፒ ትሩዝ ቫሊዩ ምንድን ነው? ትሩ ነው። የአር ትሩዝ ቫሊዩ ምንድን ነው? ትሩ ነው። ስለዚህ በኤንድ ኮኔክቲቭ ጊዜ ትሩ ኤንድ ትሩ እንደሚሆነው ትሩ ነው። ስለዚህ እዚህ ጋር የመጣልን ትሩዝ ቫሊዩ ልክ ነው ማለት ነው። እሺ ከዚህ በመቀጠል
ዲስጀንክሽን እናያለን። ዲስጀንክሽን ማለት ደግሞ ሁለት ፕሪፖዚሽኖች በኦር ኮኔክቲቭ በሚያያዙበት ጊዜ ፎርም የሚደረግ ፕሪፖዚሽን ሎጂካል ዲስጀንክሽን ይባላል። ዲኖት የሚደረገው በዚች አይነት ሳይን ቪ በምትመስል ሳይን ነው። የመጀመሪያው ኤንድ ላይ ስናይ የነበረው ኮንጀንክሽን ላይ ስናይ የነበረው ቪ ወደ ታች ተገልብጣ ያለችዋን አይነት ምስል ነው። አሁን ደግሞ በኦር ወይም ደግሞ በዲስጀንክሽን ጊዜ የምንጠቀመው ቪን የሚመስለውን ቅርጽ ነው ማለት ነው። እሺ በኦር በምናገናኝ ጊዜ ዲስጀንክሽን ፎርም እንደሚደረግ አወራን። ሪድ ስናደርግም ፒ ወይም ደግሞ ኪው ፒ እና ኪው የሚባሉ ፕሪፖዚሽኖች ቢኖሩን ፒ ኦር ኪው ወይም ደግሞ ፒ ዲስጀንክሽን ኪው እያልን እናነባለን። ወደ ትሩዝ ቫሊዩ ስንመጣ ፒ ኦር ኪው ፎልስ የሚሆነው ሁለቱም ፒ እና ኪው ትሩዝ ቫሊዩዋቸው ፎልስ ከሆነ ብቻ ነው። ቅድም ምን ብለናል? ኮንጀንክሽን ላይ ፒ እና ኪው ትሩዝ ቫሊዩዋቸው ትሩ ከሆነ ብቻ የፒ ኤንድ ኪው ወይም ደግሞ ፒ ኮንጀንክሽን ኪው ትሩዝ ቫሊዩ ትሩ ይሆናል፣ አዘርዋይስ ግን ፎልስ ይሆናል ብለን ነበር። አሁን ወደ ዲስጀንክሽን ወይም ደግሞ ወደ ኦር ስንመጣ ፒ ኦር ኪው ፎልስ የሚሆነው ፒ እና ኪው ፎልስ ከሆኑ ብቻ ነው። አዘርዋይስ ግን ሁሉም ትሩ ነው የሚሆነው። ፒ ትሩ ኪው ትሩ ከሆነ በኦር ስናያይዛቸው ቫሊዩዋቸው ትሩዝ ቫሊዩዋቸው ትሩ ይሆናል። ፒ ትሩ ኪው ፎልስ በሚሆንበት ሰዓትም ትሩዝ ቫሊዩ ትሩ ይሆናል። ስለዚህ ፎልስ ሊሆን የሚችለው የኦር ፒ ኦር ኪው ትሩዝ ቫሊዩ ፎልስ ሊሆን የሚችለው ፒም ኪውን ፎልስ ከሆኑ ነው ማለት ነው። አሁን ይህን ኤግዛምፕል እናያለን። ኮንሲደር ዘ ፎሎዊንግ ፕሪፖዚሽንስ ፒ ኪው ኤንድ ኤስ የሚባሉ ፕሪፖዚሽኖች ተሰጥተውናል። ፒ ላይ 3 ኢዝ አን ኦድ ነምበር ይላል። ከላይ ካየነው ጋር ተመሳሳይ ነው። 3 ኢዝ አን ኦድ ነምበር ትሩዝ ቫሊዩ ትሩ ነው። ኪው ፕሪፖዚሽን ኪው 27 ኢዝ ኤ ፕራይም ነምበር ይላል። ትሩዝ ቫሊዩ ፎልስ ነው። ኤስ ፕሪፖዚሽን ደግሞ ናይሮቢ ኢዝ ኤ ካፒታል ሲቲ ኦፍ ኢትዮጵያ ይላል። ናይሮቢ ኢዝ ኖት ኤ ካፒታል ሲቲ ኦፍ ኢትዮጵያ። ስለዚህ ትሩዝ ቫሊዩ ፎልስ ነው ማለት ነው። የመጀመሪያው ኤ ላይ ፒ ኦር ኪው ነው የተጠየቅነው። ስለዚህ ፒ ኦር ኪውን ስንሰራ ፒን እና ኪውን ፒ እና ኪው ፕሪፖዚሽኖችን በኦር እናያይዛለን ማለት ነው። ፒ ፕሪፖዚሽን የምንለው 3 ኢዝ አን ኦድ ነምበር ኦር እናስገባና ምክንያቱም እየሰራን ያለነው ዲስጀንክሽን ነው። ኦርን ከተጠቀምን በኋላ ኪው ፕሪፖዚሽንን እናስገባለን ማለት ነው። ፒ ኦር ኪው ስለተባል 27 ኢዝ ኤ ፕራይም ነምበር ይላል። የዚህን ትሩዝ ቫሊዩ ለማወቅ ቀላል ነው። እዚህ ትሩዝ ቴብላችን ጋር እንዳየነው ነው። 3 ኢዝ አን ኦድ ነምበር የሚለው ትሩዝ ቫሊዩ ትሩ ነው። የ27 ኢዝ ኤ ፕራይም ነምበር የሚለው ትሩዝ ቫሊዩ ፎልስ ነው። ስለዚህ በኦር ዲስጀንክሽን ጊዜ ትሩዝ ቫሊዩ የፒ ትሩ የኪው ፎልስ በሚሆንበት ሰዓት ያው እዚህ ጋር እንምጣና የፒ ትሩ ኪው ደግሞ ፎልስ ሲሆን ትሩዝ ቫሊዩዋቸው ትሩ ይሆናል ማለት ነው። ለዛ ነው እዚህ ጋር ትሩዝ ቫሊዩ ትሩ ሆኖ ይመጣልን ማለት ነው። እሺ ወደ ቢ ስንሄድ ቢ ላይ ትንሽ ስህተት አለ። እዚህ ጋር ፒ ኦር ኤስ ሳይሆን ኪው ኦር ኤስ ነበር መሆን የነበረበት። ምክንያቱም እዚህ ጋር 27 ኢዝ ኤ ፕራይም ነምበር ኦር ናይሮቢ ኢዝ ኖት ኤ ካፒታል ሲቲ ኦፍ ኢትዮጵያ ይላል። 27 ኢዝ ኤ ፕራይም ነምበር የሚለው ፕሪፖዚሽን ፒ ሳይሆን ፕሪፖዚሽን ኪው ነው እዚህ ጋር እንደምናየው። ኦር ናይሮቢ ኢዝ ኤ ካፒታል ሲቲ ኦፍ የሚለው ፕሪፖዚሽን ኤስ ነው። ስለዚህ እዚህ ጋር መሆን የነበረበት ፒ ኦር ኤስ ሳይሆን ይችኛዋ ኪው ነው መሆን ያለባት። ስለዚህ ኪው ፕሪፖዚሽን ትሩዝ ቫሊዩ ፎልስ ነው። ኤስ ፕሪፖዚሽን ትሩዝ ቫሊዩ ፎልስ ነው። ፎልስ በሚሆንበት ሰዓት ይኸው ትሩዝ ቴብሉ ላይ እዚህ ጋር እንደምናየው ፎልስ በሚሆንበት ሰዓት ኦር ዲስጀንክሽን ትሩዝ ቫሊዩ ፎልስ ነው የሚሆነው። ስለዚህ እዚህ ጋር ያለው ቫሊዩ ፎልስ ነው። ግን እዚህ ጋር ባለው ፒ ኦር ኤስ ከሄዳችሁ ትሩ ለፎልስ ስለሚሆን ትሩዝ ቫሊዩዋችን ትሩ ይሆን ነበር። እዚህ ጋር ኪው በምትለው አስተካክሏት ማለት ነው።
እሺ አሁን ደግሞ ሶስተኛውን ኢምፕሊኬሽንን እናያለን ማለት ነው። እሺ ኢምፕሊኬሽንን ለማየት እንሞክር። when two prepositions are joined with the connectives of implies ወይም ደግሞ if done የምንለው if done በምንለው ወይም በኢምፕላይስ ሁለት ፕሪፖዚሽኖች ጆይን በሚደረጉ ጊዜ ምን የሚል ፕሪፖዚሽን ፎርም ያደርጋሉ? ሎጂካል ኢምፕሊኬሽን የሚባል ፕሪፖዚሽን ፎርም ያደርጋሉ ማለት ነው። ዲኖት የሚደረገው እዚች ጋር ባለችው አይነት ሳይን ነው። ልክ እንደዚህ ማለት እንደዚህ በሚመስል ሳይን ዲኖት እናደርጋለን። ሪድ በምናደርገውም ሰዓት ፒ ሁለት ፕሪፖዚሽኖች ፒ ኤንድ ኪው ቢኖሩን ፒ ኢምፕላይስ ኪው ብያለን እናነባለን ማለት ነው። ወደ ትሩዝ ቫሊዩ በምንመጣበት ጊዜ ፒ ኢምፕላይስ ኪው ፎልስ የሚሆነው አንዷን ብቻ እየነገርኳችሁ ያለሁት ከዛ ውጭ ያሉት ትሩ ስለሚመጡ ነው። ፒ ኢምፕላይስ ኪው ትሩ ፎልስ የሚሆነው ፒ ትሩ እዚህ ቴብሉ ላይ ለማየት እንሞክር። ፒ ትሩ ኪው ፎልስ በሚሆኑበት ሰዓት የፒ ኢምፕላይስ ኪው ትሩዝ ቫሊዩ ፎልስ ይሆናል። አዘርዋይስ ግን የትኛውንም ትሩዝ ቫሊዩ ለፒ እና ለኪው ብታቀያይሩ ትሩ ቢሆኑ ትሩ ነው የሚሆነው። ፎልስ ትሩ ቢሆኑ ትሩ ነው የሚሆነው። ፎልስ ቢሆኑ ትሩ ነው የሚሆነው። በአንድ ፒ ትሩ ኪው ፎልስ በሚሆንባት በአንድ ኬዝ ብቻ ፒ ኢምፕላይስ ኪው ትሩዝ ቫሊዩ ፎልስ ይሆናል ማለት ነው። አዘርዋይስ ግን ሌሎቹ ኬዞች ላይ ትሩዝ ቫሊዩ እንደምታዩት ትሩ ነው ማለት ነው። እዚህ ጋር ያለውን ኤግዛምፕል ለማየት እንሞክር። ኮንሲደር the following preposition ይላል። ፒ ኪው ኤንድ አር የሚባሉ ፕሪፖዚሽኖች ተሰጥተውናል። እዚህ ጋር በጣም ከባድ አድርጋችሁ እንዳታዩት። እነዚህን ቴብላቸውን ትሩዝ ቫሊዩዋቸውን ከያዛችሁ እዚህ ጋር ያሉትን ነገሮች መለየት በጣም ቀላል ነው። እሺ ፒ ፕሪፖዚሽን ፒ 3 is an odd number ይላል። 3 ኦድ ነምበር ነው። ትሩዝ ቫሊዩ ትሩ ነው። ላይ ያየነው ጋር ተመሳሳይ ነው። 27 is a prime number 27 ፕራይም ነምበር አይደለም። ስለዚህ ትሩዝ ቫሊዩ ፎልስ ነው። አዲስ አበባ ኢዝ ካፒታል ሲቲ ኦፍ ኢትዮጵያ ልክ ነው። ስለዚህ ትሩዝ ቫሊዩ ትሩ ነው ማለት ነው። አሁን እዚህ ጋር ፒ ኢምፕላይስ ኪው የሚለውን በምናይበት ጊዜ ኢፍ እንላለን። ምንድን ያልኳችሁ ላይ በምንድን ነው የምናገናኘው? ኢምፕላይስ ወይም ደግሞ ኢፍ ደና ኢፍ ይችት እዚች ጋር እዛ ይኸው ዘን ኢፍ ብለን ፒን እናስገባለን። ከዛ ዘን ብለን ደግሞ ኪውን እናስገባለን ማለት ነው። ስለዚህ ፒ እና ኪው ፕሪፖዚሽኖችን በኢምፕላይስ አያያዘን ይባላል ማለት ነው። ስለዚህ ኢፍ 3 ኢዝ አን ኦድ ነምበር ፒ ፕሪፖዚሽን ማለት ነው። ዘን እንልና ኪው ፕሪፖዚሽን እናስገባለን። 27 ኢዝ ኤ ፕራይም ነምበር። የዚህ ትሩዝ ቫሊዩ ማወቅ ከፈለግን ፒ ትሩዝ ቫሊዩ ምንድን ነው? ትሩ ነው። ይኸው እዚህ ጋር እንደምናየው ኪው ትሩዝ ቫሊዩ ምንድን ነው? ፎልስ ነው። ስለዚህ ፒ ትሩ ኪው ፎልስ በሚሆንበት ሰዓት የፒ ኢምፕላይስ ኪው ትሩዝ ቫሊዩ ፎልስ ነው ሊሆን የሚችለው። ምክንያቱም አንድ ኬዝ ብቻ ነች ፎልስ የሚመጣበት ብያችኋለሁ። እዚህ ትሩዝ ቴብሉ ላይ ፒ ትሩ ሲሆን ኪው ፎልስ ሲሆን ብቻ ፎልስ ይሆናል። ሌላ ጊዜ ግን አሁን ከታች ያለውን ኤግዛምፕል ለማየት እንሞክራለን። ፒ ኢምፕላይስ አር የሚለውን ከዚህ የተለየ ከሆነ ምን ጊዜም ፒ ኢምፕላይስ ኪው ትሩ ነው የሚሆነው ማለት ነው። ስለዚህ ፒ ኢምፕላይስ አርን ስናይ ኢፍ 3 ኢዝ አን ኦድ ነምበር ዘን አዲስ አበባ ኢዝ ኤ ካፒታል ሲቲ ኦፍ ኢትዮጵያ ይላል። ስለዚህ 3 ኢዝ አን ኦድ ነምበር ትሩ ነው ትሩዝ ቫሊዩ። አዲስ አበባ ኢዝ ኤ ካፒታል ሲቲ ኦፍ ኢትዮጵያ ትሩዝ ቫሊዩ ትሩ ነው። ትሩ በሚሆንበት ጊዜ ትሩ ይሆናል ማለት ነው። ትሩዝ ቫሊዩ የሁለቱ ፒ ኢምፕላይስ አር ፒ ትሩ ናት። ይሄው እዚህ ጋር እንደምናየው ፒ ትሩ ነው። አርንም በምንወስድበት ጊዜ ትሩ ነው። ትሩ ከሆነ ደግሞ እዚህ መጀመሪያ ላይ እንደምናየው ትሩዝ ቴብሉ ላይ ትሩ ከሆኑ ትሩዝ ቫሊዩዋቸው ትሩ ይሆናል ማለት ነው። ይህን ኤግዛምፕል ካየን ወደዚህኛዋ ፖይንት እንለፍ። we have already mentioned that p implies q can express as both if p then q እናደርጋለን። if ብለን ፕሪፖዚሽን ፒን እናስገባለን። then ብለን ፕሪፖዚሽን ኪውን እናስገባለን። ልክ እዚህ ጋር እንዳደረግነው if 3 is an odd number then 27 is a prime number which p implies q የምትለዋ ኤግዛምፕል ላይ ልክ እንዳየ ነው እንደዚህ አድርገን እንጠቀማለን። በዚህ ኬዝ ጊዜ ፒ እንደ ሃይፖቴሲስ እንደ መነሻ ተጠቅመን ደን ኪው ደግሞ እንደ ኮንክሉዥን ነው የምንጠቀመው ማለት ነው። ፒ ኢዝ ኤ ኮንክሉዥን፣ ፒ ሃይፖቴሲስ ነው።
ኪው ደግሞ ኮንክሉዥን ነው። ኢፍ ፒ እንደዚህ ከሆነ ኪው እንደዚህ ይሆናል። ኮንክሉድ እናደርጋለን ኪው ላይ ማለት ነው። ወይም በሌላ አነጋገር ደግሞ ፒ ኢምፕላይስ ኪው ብቻ ማለት እንችላለን። እዚህ ጋር ያሉትም የተደረደሩትም እንዴት መጥራት እንደምንችል እንዴት ማንበብ እንደምንችል እያሳዩ ነው። ኢፍ ፒ ደን ኪው እንችላለን። ኪው ኢፍ ፒ ኪው እንደዚህ ይሆናል ኢፍ ፒ እንደዚህ ከሆነ ማለት እንችላለን። ፒ ኢምፕላይስ ኪው፣ ፒ ኦንሊ ኢፍ ኪው፣ ፒ ኢዝ ሰፊሽንት ፎር ኪው እያለን መግለጽ እንችላለን። እሺ ወደ አራተኛው ወደ ባይ ኢምፕሊኬሽን ወይም ደግሞ ኢፍ ኤንድ ኦንሊ ኢፍ ወዳልነው እንለፍ። ሁለት ፕሪፖዚሽኖች አሁንም ሁለት ፕሪፖዚሽኖች እናምጣ። ፒ እና ኪው የሚባሉ ፕሪፖዚሽኖችን እዚህ ጋር ያሉትን መውሰድ እንችላለን። ፒ ኤንድ ፒ እና ኪው የሚባሉ ፕሪፖዚሽኖች ቢኖሩን እነዛን ሁለት ፕሪፖዚሽኖች ባይ ኢምፕሊኬሽንን ተጠቅመን የምናገናኝ ከሆነ ወይም ደግሞ ኢፍ ኤንድ ኦንሊ ኢፍ ኮኔክቲቭን ተጠቅመን ኮኔክት ልናደርጋቸው ከፈለግን ምን አይነት ፕሪፖዚሽን ፎርም ያደርግሉናል? ሎጂካል ባይ ኢምፕሊኬሽን የሚባል ወይም ደግሞ ሎጂካል ኢኩቫለንስ የሚባል ፕሪፖዚሽን ፎርም ያደርጉልናል ማለት ነው። እሺ ባይ ኢምፕሊኬሽን ዲኖት የሚደረገው ከኢምፕላይስ ጋር ትንሽ ተመሳሳይነት አለው። ከዚህ ከጫፉም አለ፣ ከዚህ ከኋላ በኩልም እንደዚህ እናደርጋለን ማለት ነው። ይሄ የባይ ኢምፕሊኬሽንን ዲኖት የምናደርግበት መንገድ ነው። ስናነብ ፒ ባይ ኢምፕሊኬሽን ኪው ወይም ደግሞ ፒ ኢፍ ኤንድ ኦንሊ ኢፍ ኪው እያለን እናነባለን ማለት ነው። የዚህን ትሩዝ ቫሊዩ በምናይበት ጊዜ እስካሁን የሶስቱን ትሩዝ ቫሊዩዎች ለማየት ሞክረናል። የዚህኛውን ትሩዝ ቫሊዩ ለማየት በምንሞክርበት ጊዜ ፕሪፖዚሽን ፒ እና ፕሪፖዚሽን ኪው ፎልስ ሊሆኑ የሚችሉት ፒ እና ኪው ተቃራኒ የሆነ ትሩዝ ቫሊዩ ካላቸው ነው። ለምሳሌ እዚህ ጋር ያሉት ፒ እና እዚህ ጋር ያለችው ኪው በቃ ዲፍረንት ትሩዝ ቫሊዩ ካላቸው ፒ ትሩ ሲሆን ኪው ፎልስ ከሆነ ትሩዝ ቫሊዩአችን ፎልስ ይሆናል። ወይም ደግሞ በተቃራኒው ፒ ፎልስ ሆኖ ኪው ትሩ ከሆነ ትሩዝ ቫሊዩአችን ፎልስ ይሆናል። ተመሳሳይ ከሆነ ግን ትሩዝ ቫሊዩአችን ትሩ ነው የሚሆነው ማለት ነው። ፒም ትሩ ኪውም እዚህ ጋር ያለችውም ፒም ትሩ ኪውም ፎልስ ከሆነ ፎልስ ነው የሚሆነው። ፒም ትሩ ኪውም ትሩ ከሆነ ትሩ ይሆናል። ፒ ፎልስ ኪውም ፎልስ ተመሳሳይ ነገር ከሆነ ደግሞ ትሩ ይሆናል ማለት ነው። እዚህ ትሩዝ ቴብሉ ላይ ለማየት እንሞክር። ይኸው አሁን እንዳልነው ፒ ትሩ ከሆነ ኪውም ትሩ ከሆነ ትሩዝ ቫሊዩ ምን ይሆናል? ትሩ ይሆናል። መጨረሻ ላይ ያለው ፒ ፎልስ ከሆነ ኪው ፎልስ ከሆነ ትሩዝ ቫሊዩ ትሩ ይሆናል። አዘርዋይስ ግን ፒ እና ኪው ዲፍረንት ትሩዝ ቫሊዩ ካላቸው አንዱ ትሩ አንዱ ፎልስ ወይም ደግሞ አንዱ ፎልስ አንዱ ትሩ ከሆነ ፎልስ ፎልስ ይሆናል ማለት ነው። በቃ እነዚህን ትሩዝ ቫሊዩ ከያዛችሁ ወደ ታች ያሉትን ኤግዛምፕሎች ለመስራት አይከብደንም። ከዚህ በታች ብዙ ኮምፓውንድ ፕሪፖዚሽን፣ ታውቶሎጂ፣ ኮንትራዲክሽን፣ አርጊመንት ኤንድ ቫሊቲ ሁሉንም ስንሰራ እነዚህ ትሩዝ ቫሊዩዎች ላይ መሰረት አድርገን ስለሆነ በደንብ ለማወቅ ሞክሩ። ኤክሰፕሽናል ኬዞቹን ብቻ ማየት ነው። ምን አየን እስካሁን ድረስ ሪማይንድ ለማድረግ ያክል ኮንጀንክሽን ጊዜ ወይም ደግሞ በኤንድ ኮኔክቲቭ ጊዜ ትሩ ሊሆን የሚችለው የኤንድ ኮኔክቲቪቲ ትሩ ሊሆን የሚችለው ፒም ኪውም ትሩ ከሆኑ ብቻ ነው። አዘርዋይስ ግን ፎልስ ነው የሚሆነው ብለናል። በዲስጀንክሽን ወይም ደግሞ በኦር ኮኔክቲቭ ጊዜ ፎልስ ሊሆን የሚችለው ፒም ኪውም ፎልስ ከሆኑ ብቻ ነው። አዘርዋይስ ግን ፒ ትሩ ወይም ደግሞ ኪው ፎልስ በሚሆንበት ጊዜ በኦር ወይም በዲስጀንክሽን ጊዜ ትሩ ነው የሚሆነው። በኢምፕላይስ ጊዜ ደግሞ ፎልስ ሊሆን የሚችለው በአንድ ኬዝ ብቻ ነው። ፒ ትሩ ኪው ፎልስ ከሆነ ብቻ ፎልስ ይሆናል። አዘርዋይስ ግን ሁሉም ትሩ ነው የሚሆኑት። በኢምፕሊኬሽን ጊዜ ደግሞ አሁን እንዳየነው ተመሳሳይ የሆነ ትሩዝ ቫሊዩ ካላቸው ፒ እና ኪው ትሩዝ ቫሊዩ ትሩ ይሆናል። ዲፈረንት ትሩዝ ቫሊዩ ወይ ትሩ ወይ ፎልስ ወይ ትሩ ከሆነ ደግሞ ትሩዝ ቫሊዩአቸው ፎልስ ይሆናል ማለት ነው። እዚጋም እንደምናየው ፎልስ ይሆናል ማለት ነው። እሺ በኤግዛምፕል ስናየው የበለጠ ቀላል ይሆናል። እሺ ኤግዛምፕሉ ላይ ለማየት እንሞክርና ሌት ፒ እና ኪው የሚባሉ ፕሪፖዚሽኖች ተሰጥተውናል። ፒ ፕሪፖዚሽን 2 is greater than 3 ይላል። 2 ከ3 አይበልጥም። ስለዚህ ትሩዝ ቫሊዩ ፎልስ ነው። ኪው ፕሪፖዚሽን ደግሞ 5 is greater than 4 ይላል። 5 ከ4 ይበልጣል።
ስለዚህ ትሩዝ ቫሊዩ ትሩ ነው። ስለዚህ አሁን ፒ ባይ ኢምፕላይስ ኪው ወይም ደግሞ ፒ ኢፍ ኤንድ ኦንሊ ኢፍ ኪውን ስንሰራ እንዴት ነው የምንጽፈው? ቱ ኢዝ ግሬተር ዛን 3 ኢፍ ኤንድ ኦንሊ ኢፍ 5 ኢዝ ግሬተር ዛን 4 እንላለን ማለት ነው። አሁን የዚህን ትሩዝ ቫሊዩ ስናሰላ ፒ ትሩዝ ቫሊዩ ምንድን ነው ብለናል? ፎልስ። ይኸው እዚህ ጋር እንደምናየው የፒ ትሩዝ ቫሊዩ ፎልስ ነው። የኪው ትሩዝ ቫሊዩ ትሩ ነው። በባይ ኢምፕላይስ ኬዝ ጊዜ ትሩዝ ቫሊዩዋቸው ዲፍረንት ከሆነ የሚመጣልን ቫሊዩ ትሩዝ ቫሊዩ ፎልስ ነው የሚሆነው ማለት ነው። የሁለቱ ፕሪፖዚሽኖች ትሩዝ ቫሊዩ ዲፍረንት ከሆነ አንዱ ትሩ አንዱ ፎልስ፣ አንዱ ፎልስ አንዱ ትሩ ከሆነ የኦቨርኦል ፒ ኢምፕላይስ ኪው ፒ ባይ ኢምፕላይስ ኪው ትሩዝ ቫሊዩ ፎልስ ይሆናል ማለት ነው። ቢ ላይም እንደምናየው ኮንሲደር ዘ ፎሎዊንግ ፕሪፖዚሽን ፒ አለ ፒ 3 ኢዝ አን ኦድ ነምበር ይላል። ኪው 2 ኢዝ ኤ ፕራይም ነምበር ይላል። ሁለቱም ትሩዝ ቫሊዩዋቸው ትሩ ነው። ፒ ባይ ኢምፕላይስ ኪውን በምንሰራበት ጊዜ 3 ኢዝ አን ኦድ ነምበር ኢፍ ኤንድ ኦንሊ ኢፍ 2 ኢዝ ኤ ፕራይም ነምበር ይላል። የዚህን ትሩዝ ቫሊዩ ትሩ ነው የሚመጣው ምክንያቱም የፒ እና የኪው ትሩዝ ቫሊዩ ተመሳሳይ ከሆነ ትሩ ወይም ደግሞ ፎልስ በሚሆንበት ጊዜ ፒ ባይ ኢምፕላይስ ኪው ትሩዝ ቫሊዩ ትሩ ይሆናል ማለት ነው። የመጨረሻው ኔጌሽን ነው። ኔጌሽን ማለት ደግሞ አንድ ፕሪፖዚሽን እንወስድና የዛን ፕሪፖዚሽን ተቃራኒ መውሰድ ማለት ነው። ኔጌሽን ማለት ዲኖት የምትደረገው በእንደዚች አይነት ነገር ነው። እቺ ናት። ስለዚህ ፒ ትሩ ከሆነ ኔጌሽንስ ኦፍ ፒ ፎልስ ይሆናል። ፒ ፎልስ ከሆነ ኔጌሽንስ ኦፍ ፒ ትሩ ይሆናል ማለት ነው።